CapCut versus Premiere Pro ከየት ብጀምር ይሻላል? CapCut ልጀምር? Premiere Pro ልጀምር? I'm confused አትሁኑ። በዚህ ቪዲዮ ማሳያችሁ ከየትኛው ሌቭል ወይም በየትኛው ሌቭል ላይ ያለን ነው CapCut መጠቀም ያለብን እና በየትኛው ሌቭል ላይ ነው Premiere Pro መጠቀም ያለብን የሚለውን እናያለን። Let's go. So guys, this is a CapCut interface and I'm gonna show you ማሳያችሁን CapCutን ከPremiere Pro difference ስለሆነ let me show you. CapCut ምንለው like just free ነው and easy to use, like free ነው. You don't need any subscription. You can use any material ውስጥ ያሉት አፕ ውስጥ ወይም ፕላትፎርም ውስጥ ያሉት ፊቸሮች በነፃ መጠቀም እንችላለን ማለት ነው። እና የትኛውም ሰው በየትኛውም ሌቭል መጠቀም ይችላል means from beginner to intermediate to advanced level ማለት ነው። so CapCut ምንለው ፍሪ ነው and then beginner friendly ነው። ለጀማሪ በጣም አሪፍ ነው። perfect for social media content ለሶሻል ሚዲያ ኮንቴንት ለቲክቶክ ሊሆን ይችላል፣ ለኢንስታግራም ሪል ሊሆን ይችላል፣ ለተለያዩ አይነት ፖስቶች CapCutን ለኤዲቲንግ መጠቀም እንችላለን ማለት ነው። so key featureዎቹ ምንላቸው easy to use ኢንተርፌሱ ቀለል ያለ ነው። ማንኛውም ሰው ከቢግነር ሌቭል ጀምሮ አንደርስታንድ ሊያደርገው የሚችል አይነት ፕላትፎርም ነው ማለት ነው። and then built-in effects አሉት። that means let me show you effecቶቹ built-in ናቸው። already drag and drop ብቻ ነው ከኛ የሚጠበቀው ማለት ነው። and then filters and text animationዎቹ as well built-in ናቸው ማለት ነው። as you see built-in ናቸው። drag and drop ብቻ የሚጠበቅብን and then ቴክስቶቹም as you see text templateዎቹ text effecቶች አሉት። ከምናስገባው ቪዲዮ or የሆነ ኦዲዮ አስገብተን ጀነሬት ስናደርገው ዳይሬክትሊ ካፕሽኑን ጀነሬት ያደርግልናል ማለት ነው። AI ጀነሬቲንግ ፊቸርም አለው ማለት ነው። so ለሶሻል ሚዲያ ክሪኤተሮች፣ ለቢግነሮች፣ ለማንኛውም ሰው from beginner to advanced level ተመራጭ ነው ማለት ነው። so easy to use ነው and then speed የሚባል ፊቸር አለው። more detail next ቪዲዮ ላይ የምናየው ይሆናል። we can adjust the speed too slow too fast slow ማድረግ እንችላለን፣ ፋስት ማድረግ እንችላለን ማለት ነው። ይሄ ምን ላይ ነው? CapCut ኢንተርፌስ ላይ ነው። so እዚህ ጋር ሚዲያ ስናስገባ drag and drop ወይንም ቺን ፕላስ ምልክቷን ተጠቅመን ማስገባት እንችላለን። and then ይሄ ታይም ላይኑ ነው። ይሄ ደግሞ ፕሪቪው ዊንዶው የምንለው አንድ ቪዲዮ ብቻ ነው ልናይበት የምንችለው ማለት እዚህ ታይም ላይን ላይ ብዙ አይነት ቪዲዮዎች መልቲፕል ቪዲዮ ኤንድ ኦዲዮ ኤንድ ማቴሪያል ማስገባት እንችላለን፣ አኒሜሽን፣ ግራፊክስ ምናምን። ግን እዚህ ላይ አስገብተን የምናየው አንድ ፕሪቪው ዊንዶ ነው ማለት it's like ሲንግል ትራክ ላይ ነው ማየት የምንችለው ማለት ነው። so this is overall እነዚህ ቴክስቶች አጀስትመንቶች አሉት and then ፊልተሮችም አሉት and then እዚህ ጋር ኦዲዮ አለ አጀስት የምናደርግበት ፌድ ኢን ፌድ አውት። እዚህ ጋር ደግሞ ቤዚክ ኤዲቲንግ ቱል እዚህ ጋር ማየት እንችላለን። አኒሜሽኖችን ኢን አውት ወይም ኮምቦ መጠቀም እንችላለን እና አጀስት ማድረግ እንችላለን ፊልተሮችን ምናምን ቤዚክ HSL ምናምን። this is overall about CapCut and then let's see Premiere Pro. okay Premiere Pro ስናይ ደግሞ አዶቤ ፕሪሚየም ፕሮ for mostly የሚጠቀሙ ፕሮፌሽናል ቪዲዮ ኤዲተሮች ናቸው። ሶፍትዌሩም ለፕሮፌሽናል ቪዲዮ ኤዲቲንግ ሃይ ኳሊቲ ኮንተንት ክሪኤተሮች ይጠቀሙታል። and then ይሄ ሶፍትዌር ሞስትሊ ለፊልም ለመስራት ለምሳሌ ኔትፍሊክስ ሙቪዎች ሊሆን ይችላል ለነዚያ የሚጠቀሙበት አዶቤ ፕሪሚየም ፕሮ ነው ማለት ነው። and then key featureዎቹ ምንድናቸው? መልቲ ትራክ ኤዲቲንግ አለ። CapCut ላይ ስናይ ሲንግል ትራክ ሲንግል ቪዲዮ like ሲንግል ትራክ ኤዲቲንግ ነበር። that means one preview window ዋናው አንድ preview window ላይ ነው እያየን የምንሰራው ማለት ነው። እዚህኛው ላይ ግን መልቲ ትራክ ኤዲቲንግ አለው and advanced color grading አለው። CapCut ላይ ስናስገባ ፕላስ የምትለዋን ሳይን ወይንም drag and drop የምንጠቀመው፣ እዚህ ጋር ግን ዳይሬክትሊ drag and drop አድርገን ነው ታይም ላይን ላይ መስራት የምንችለው ማለት ነው። the difference between እዚህ ላይ Adobe Premiere Pro ላይ drag and drop ስናደርግ ቪዲዮን ከኦዲዮ ስፕሊት ያደርግልናል ማለት ነው። then ስንሰራ ራይት ክሊክ አድርገን ኦዲዮውን አንሊንክ ማድረግ ነው ማለት ነው። አብሮ
እንትን እንዳያስቸግረን ኦልሬዲ ሊንክድ ቢሆን ኖሮ ቪዲዮ ከኦዲዮ ባክኤንድ ፎርስ ስናደርግ አብረው ነው አይለያዩም ማለት ነው። ላይክ ዩ ሲ ላይክ as you see አብረው ነው የሚሄዱት፣ አብረው ነው ባክኤንድ ፎርስ የሚንቀሳቀሱት። ግን አንሊንክ ስናረገው ኦዲዮን አንሊንክ እዚህ ጋር ሴቲንጉ ላይ አንሊንክ ስናረገው ኦዲዮ ከቪዲዮ ተነጥሎ ይሄዳል ማለት ነው። ቪዲዮ ከኦዲዮ ተነጥሎ ይሄዳል። so this is it the difference between CapCut and Premiere Pro. and then እዚህ ጋር ቅድም እንዳልኳችሁ መልቲ ትራክ ነው ያልኳችሁ ምክንያት as you see እዚህ ጋር ሌላ ፕሪቪው አለው፣ ሌላ ፕሪቪው ዊንዶ አለው። ቅድም አንድ ፕሪቪው ዊንዶ ነበረ CapCut ላይ ያየ ነው። እዚህ ላይ ግን መልቲ ትራኪንግ እንጠቀማለን ማለት ነው። መልቲ ትራክ ኤዲቲንግ that means እዚህ ጋር ይሄኛውን ቪዲዮ ድራግ ኤንድ ድሮፕ ባደረገው ይሄኛውን እያየው ተመሳሳይ ፉቴጅ ላይ የቱ ጋር ከት ላድርግ የቱ ላይ ላይክ ትሪም ላድርግ የሚለውን ማየት እችላለሁ በቀላሉ ማለት ነው። as you see ወር ደግሞ ሌላ አይነት ቪዲዮ መክፈት እችላለሁ ማለት ነው። እዚህ ጋር እንደን እዚህ ጋርም ሌላ መክፈት እችላለሁ። ሶ እንደዚህ መጠቀም እንችላለን። ሞር ኦፍ አድቫንስድ ነው ከCapCut አንፃር። ለዛ ነው አድቫንስድ ቪዲዮ ኤዲቲንግ ሶፍትዌር የተባለው ማለት ነው። when we see color grading it's more advanced ያልንበት ምክንያት ይሄው እዚህ ጋር እንደምታዩት ነው። እዛ CapCut ላይ የሌለ ፊቸር እዚህ ጋር አሉ፣ more of advanced ፊቸሮች አሉ ማለት ነው። ኢፌክት ኮንትሮል ላይ ስንገባ as you see እዚህ ጋር ሞሽን more of advanced የሆነበት ምክንያት እዛ CapCut ላይ ስናይ ስፒድን ዳይሬክትሊ ፌዲን ፌዳ ላይክ ስፒድን ስሎው ፋስት የምናደርግበት የራሱ ሴቲንግ አለው። እዚህኛው ላይ ግን ሞሽን የሚል የራሱ የሆነ ፊቸር አለው። በሞሽን ውስጥ ደግሞ ፖዚሽን፣ ስኬል፣ ሮቴሽን፣ አንከር ፖይንት እና ሌሎችም አሉ። ሶ እነዚህን ደግሞ በምንድነው ኤዲት ማድረግ የምንችለው? በኪ ፍሬም ነው ማለት ነው። ኪ ፍሬም አጀስትመንት ተጠቅመን እንትን ማለት ነው ማለት ላይክ እዚህ ጋር ኪ ፍሬም ለምሳሌ እዚህ ጋር ፖዚሽን ላይ የሆነ እዚህ ጋር ቨርቲካሊ ይሄ ሆሪዞንታሊ ያለ ቁጥር ቀይረን እዚህ ጋር ኪ ፍሬም ብናስቀምጥ እዚህ ጋር ኪ ፍሬም አስቀመጥን። ደን ትንሽ ሙቭ አድርገን ደግሞ ይሄኛውን 800 ብንለው 800 ብንለው እንደን እዚህ ጋር ደግሞ 700 ብንለው as you see ከኖርማሉ ፖዚሽኑ ይቀየራል ማለት ነው። ኖርማሉ እዚህ ጋር እንደምታዩት ነበረ ሙሉ ፉቴጅ አለ። ዛን ፖዚሽን ላይ ሲገባ as you see ሆሪዞንታሉ እየገባ ይሄዳል፣ ቨርቲካሉ ደግሞ ወደ ላይ ትንሽ ከፍ እያለ ይመጣል ማለት ነው። ዛን ወደ ነበረበት ለመመለስ ደግሞ ኔክስት ላይ የሆነች ኪ ፍሬም አስቀምጠን ፖዚሽኑን ሆሪዞንታሉ ቨርቲካሉን ላይክ ነምበሩን አጀስት ማድረግ ነው ማለት ነው። ሶ ይሄ ነው ኦቨርኦል። ኔክስት ላይ በሰፊው እናየዋለን። ሶ the main difference between CapCut and Adobe Premiere Pro ለሚለው which one is better ለሚለው እንደ ጀማሪ ከሆነ ያው ሪኮመንድ የማደርገው CapCut ነው። እንደ አድቫንስድ ትንሽ CapCut ላይ አድቫንስድ የሆነ ስኪል ላለው ሰው ደግሞ Adobe Premiere Pro መጀመር ይችላል ማለት ነው። So this is for today and then guys like share subscribe ማድረግ እንዳይረሳ። ኔክስት CapCut ሙሉ በቪዲዮ በፉቴጅ ኖርማል ፉቴጅ አስገብተን ኤዲት እያደረግን እናየዋለን። አዝዌል Adobe Premiere Proንም እያየን እንሄዳለን ማለት ነው። So graphic ዲዛይንም እሰራለሁ and then I will share you some of my skills። እንዴት ነው ከፔይንቲንግ ከኖርማል ፔይንቲንግ ተነስተን የሆነ ነገር ፔይንት አድርገን
ወደ ሎጎ የምንቀይረው፣ ሎጎ ዲዛይን የምናደርገው፣ ታምኔል እንዴት ነው ኢዝሊ ዲዛይን የምናደርገው፣ ምን አይነት አፖችን ነው የምንጠቀመው፣ ምን አይነት ዌብሳይቶችን ተጠቅመን ነው፣ ማቴሪያሎችንስ የምናወርዳቸው፣ ፎር ቦዝ ቪዲዮ ኤዲቲንግ አዝ ዌል ግራፊክ ዲዛይን የሚለው እናያለን። ቴንክ ዩ ፎር ቱዴይ። ባይ ባይ።